ባለሀብቱ እንግዲህ በተቻለው መጠን ዜጎች ምርጫ ላይ እንዲሳተፉ የበኩሉን አስተዋጽኦ ማድረግ አለበት። እኛም የተሳተፍን ነው። ምርጫ ካርድ አውጥተናል። በተቻለ መጠን ግንዛቤ ለሌላቸው የሰዎች ያው ምርጫ በሰዓቱ እንዲመርጡ የምርጫ ካርድ እንዲያወጡ ግንዛቤ ለሌላቸው ሰዎች ግንዛቤ በመስጠት ያቅሙን የበኩሉን አስተዋጽኦ ማድረግ አለበት። ምርጫ አንደኛ የዜግነት ግዴታ ነው። ሁለተኛ የሚያስተዳድረንን መንግስት ያመንበትን መንግስት የመምረጥ ግዴታ አለብን ብዬ አምናለሁ። ምርጫ ላይ ያው እንግዲህ ባለሀብቱ ንቁ ተሳታፊ ቢሆን ለብዙ ነገር ይጠቅማል። ሰላምን ከማምጣት ኢኮኖሚን ከማረጋጋት ንቁ ተሳታፊ መቀራረብ መቻል አለበት። ሁሉም እንደዚህ ጋር ሁሉም ተሳታፊ መሆን አለበት። ሲሳተፍ የተሻለ መንግስት ይመሰርታል፣ የተሻለ ሀገር ይገነባል ማለት ነው። ለሀገር ውስጥ ምርጫ አስፈላጊ ነው። ለምን አንተ የፈለከው የመረጥከው መንግስት ሲመሰረትልህ ነው ሰላም የሚኖረውና ሰላም ባለመኖሩ የመጀመሪያው ተጎጂ ኢንዱስትሪ ነው። ብዙ ኑሮን እየገጠመን ያለም ችግር ስለምናየው ስለሆነ ሰላማዊ ምርጫና ዲሞክራሲያዊ ምርጫ በሀገር ውስጥ አስፈላጊ ነው። በዚህ ያው ኦልሬዲ ባለሀብቱ ምንድነው እንግዲህ የመጀመሪያው ሀገር ሰላም ሲሆንለት ነው። ስርዓተ መንግስት ሲኖር ነው። ስርዓት ሲኖር ነው ከመንግስት የምትጠይቃቸው ነገሮች ሁሉ የምታገኘው መንግስት ሲኖር ነውና ይሄ ሰባተኛው ሀገራዊ ምርጫ ያው መንግስትን መመስረት ስለሆነ ትክክለኛ ዲሞክራሲያዊ በዚህ አጋጣሚም ደግሞ ማንኛቸውም የምታቀርባቸው አቅርቦቶች ሁሉ ከዚህ ቁሳቁስ ከማቅረብ ጀምሮ አንተ የምታመርታቸው ምርቶች ሁሉ ሊኖሩ ይችላሉና በዛም ተጠቃሚ ያደርገዋል። እንደገና ሰላማዊ የሆነ ዲሞክራሲያዊ የሆነ ምርጫ መደረጉ ኢንዱስትሪው በተረጋጋ መንገድ ትክክለኛ ወደፊት ለሀገራችን ሊጠቅም የሚችል ህዝቡ የመረጠው ህዝብ የኔ ይሁን ያለውን መንግስት ቢመሰረት ሞር ኢንዱስትሪዎች የመጀመሪያ ተጠቃሚ ናቸው ማለት ነው። ባለሀብቱ በዚህ ከፍተኛ አስተዋጽኦ አለበት ማለት ነው። ኦልሬዲ ሰላማዊ ምርጫ እንዲደረግ ማንኛውም በማቅረብ ራሱን በመምረጥ አለበት። አልመረጥክም ማለት ኦልሬዲ ላንተ ይሆነኛል ያልከውን ፖሊሲውን የወደድክለትን ርዕቱን የወደድክለትን የትኛው ነው የሚሻለው ፓርቲ ብሎ አይቶ መምረጥ ካልቻለ ነገ ያው ይሄ የምንጠብቀው ሰላም ይመጣል ብሎ መጠበቅ አይቻልም። መምረጥ አለበት ማንም ሰው መጀመሪያ ሁሉም ዜጋ መምረጥ እንዳለበት ነው እኔ የሚገባኝም የሚረዳኝም። ሁሉም ባለሀብትም ማንኛውም ግለሰብም በዚህ ሀገር በሚከናወነው ምርጫ የሚሻለኛል ያለውን መምረጥ መቻል አለበት። ከዛ በኋላ ያው በየትኛው መንግስት ይሆናል ባለው ስርዓት ማዕቀፍ ውስጥ ትክክለኛ መንግስት መመስረት አለበት። ያ ካልሆነ ሰላም አይረጋጋም። ሀገርም እንደ ሀገር መቀጠል ኢንዱስትሪውም ሰላሙን መቀጠል አይችልም ማለት ነው።